ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። ዛሬም እንደተለመደው አዲስ ሌሰን አዲስ ትምህርት አዘጋጅቼ ይዤላችሁ መጥቻለሁኝ። እናንተ ላይክ፣ ሼር እና ሰብስክራይብ በማድረግ ትብብራችሁ ከኔ ጋር ይሁን። ተከታተሉኝ። ዛሬ ይዤላችሁ የመጣሁኝ የእንግሊዘኛ ፊደል ገበታ ላይ በሶስተኛ ደረጃ የምትገኘዋ ኤቢሲ ብለን የምንጠራት የእሷን ቅርጽ ማየት እና እንዴትስ ትነበባለች የሚለው ነው። ስለዚህ ሲ ሁለት አይነት ባህሪ ያላት አንደኛ እንደ ሰ የምትነበብበት አጋጣሚ አለ። ሁለተኛ ደግሞ እንደ ሲ እንደ ከ የምትነበብበት አጋጣሚ አለ። እንደዚች እንደ ከ ማለት ነው። ስለዚህ አንድ ባንድ እናያቸዋለን። ተከታተሉኝ። እሺ ሲ ይቺ የምታዩት ሲ እንደ ሰ ትነበባለች ማለት ነው። እንደዚችኛዋ እንደ ሰ። መቼ ነው እንደ ሰ የምትመጣ? ማን ፊደል ወይም የትኛው ባውል አብሯት ሲመጣ ነው የሚለውን እናያለን። ስለዚህ አንደኛ ኢ አብራት ከመጣች እንደ ሰ ቤተሰብ እናነባለን ማለት ነው። እንደ ሰና ወይም እንደ ሰ ልናነባት እንደ ሲ ልናነባት እንችላለን። እንደ ሳ ልናነባት እንችላለን። እንደ ስ ልናነባት ወይም እንደ ሶ ብለን ልናነባት እንችላለን ማለት ነው። ስለዚህ መቼ ነው እንደ ሰ የምናነባት? እንደ ሰ ቤተሰብ አንደኛ ኢ ተከትላ ትመጣ። ስለዚህ ከሲ ቀጥላ አሁን ሲች ነች፣ እቺ ኢ ነች። ከሲ ቀጥላ ኢ አብራት ከመጣች እንደ ሰ እናነባታለን። ስለዚህ ስናነብ ሴል 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 ማለት ህዋስ ማለት ነው። ወይም የሰው ልጅ የተሰራበት ህዋስ ማለት ነው። ቀጥሎ ያለው ሲን ኢ ተከትላ ትመጣለች። ስለዚህ ይህን ስናነበው ሴንትራል ሴንትራል ሴንትራል። እዚህ ሴንትራል ማለት ማዕከል ማለት ነው። ማዕከል ወይም ማዕከላዊ ማለት ነው። እሺ ሁለተኛ ደግሞ አሁንም ሲን አይ አብራት ከመጣች ልክ እንደ ሲ አባላት ወይም እንደ ሰ ቤተሰብ ሆና ትነበባለች ማለት ነው። እሺ ሁለተኛ ከሲ ቀጥላ የመጣችው ማናት? አይ ናት ማለት ነው። ስለዚህ ስናነበው ሲቲ 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 ማለት ከተማ ማለት ነው። ከተማ። ቀጥሎ ያለው ሲቲዝን 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 ማለት ዜጋ ማለት ነው። ዜጋ ወይም የአንድ ሀገር ህጋዊ አባል፣ በአንድ ሀገር ውስጥ የሚኖር ማህበረሰብ ወይም ዜጋ ማለት ነው። እሺ ሶስተኛ ስንመጣ ሲን ዋይ ስትከተላት አሁን ተመልከቱ። ከሲ ቀጥላ የመጣችው ማናት? ዋይ ናት ማለት ነው። ስለዚህ ምን ብለን እናነበዋለን? እንደ ሰ ቤተሰብ ነው የምናነባት ብለናል አይደል? ሳይክል 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 ብለን አነበብ ነው ማለት ነው። እሺ ቀጥለን ያለው ሲን ዋይ ተከትላት መጣች። አሁንም ልክ ሳይፕረስ 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 ማለት ጽድ ወይም ዛፍ ማለት ነው። እሺ ቀጥሎ ያለው ሲ እንደ ከ ትነበባለች ብለናል። ስለዚህ ሲ እንደ ከ የምትነበበው መቼ ነው የሚለውን አብረን እንይ። ሲ እንደ ከ የምትነበበው አንደኛ ኢ አብራት ከመጣች ማለት ነው። ከሲ ከጎኗ ኤ ከመጣች እንደ ከ ተምና ወይም እንደ ከ ቤተሰብ ትነበባለች ማለት ነው። ከሲ ኤ መጣች አይደል? ካር መኪና ማለት ነው። ሲኤ ካት ድመት ማለት ነው። ይሄ ደግሞ ሲኤ ካፌ በጣም ጥሩ። እሺ ከሲ ቀጥላ አሁንም ኦ አብራ ከመጣች ልክ እንደ ከቤተሰብ ማለት ነው። ኮፊ ቀጥሎ ያለው ሲኦ ኮሌክት ኮፊ ማለት ቡና ነው። ኮሌክት ማለት መሰብሰብ ማለት ነው። መሰብሰብ ወይም አንድ ማድረግ ማጠራቀም ማለት ነው። እሺ ጀማሪዎች ስለሆናችሁ እዚህ ላይ ያለፉትኝ ካር ማለት መኪና ነው። ካት ማለት ድመት፣ ካፌ መዝናኛ ወይም ሬስቶራንት ማለት ነው። እሺ ሶስተኛ እዚህ ላይ አሁንም ሲ እንደማን ትነበባለች ብለናል? እንደ ከ ትነበባለች ብለናል። መቼ? ዩ አብራ ስመጣ። ስለዚህ አንደኛ ኤ አብሯት ከመጣ፣ ሁለተኛ ኦ አብሯት ከመጣ፣ ሶስተኛ ዩ አብሯት ከመጣ እንደ ከቤተሰብ ትነበባለች ማለት ነው። እስኪ አብረን እናንብበው። አሁንም ሲዩ ሲመጣ ካፕ ስኒ ማለት ነው። ስኒ። ኦኬ ቀጥሎ ያለው ሲዩቲ ካት ማለት መቁረጥ የሆነ አንድን ነገር መቁረጥ ማለት ነው።
ወይም በቢላ የሆነ ነገር መቁረጥ። ለምሳሌ እጄን ምን እላለሁ? አይ ከት ማይ ፊንገር እላለሁ አይደል? እጄን ቆረጥኩት መቁረጥ ማለት ነው። ስለዚህ እንደዚች አይነት አጭር ፕሮግራም ዛሬ ይዤላችሁ መጥቻለሁኝ። እናንተ እንደተለመደው ላይክ፣ ሼር እና ሰብስክራይብ በማድረግ ትብብራችሁ ከኔ ጋር ይሁን። እናመሰግናለን። መልካም ቀን